mashamotu neba inanire baro nochi mashamotu neba nogoya jolleba nogenda nocheya mimo bimakona mato bikuchona mache bidonona macho bitatona tichige chibidemmi shode chobidaya ያረንጓዴ ፈርጥ የሰላም ተምሳሌት ጥንታዊ የከፋ ነገስታት መናገሻ የቡና መገኛ ምድር የሆነው የከፋ ዞን ርዕሰ መዲና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የአስተዳደርና የፖለቲካ ማዕከል እንዲሁም የጋራ ቤታችሁ ወደ ሆነችው ቦንጋ ከተማ እንኳን ደህና መጣችሁ። ዋማሪ ጎናዋቱት የህዳሴ ግድባችን ተመርቆ መላው የኢትዮጵያ ህዝብ በአደባባይ ወጥቶ ደስታውን በገለጸበት ማግስት እንዲሁም ከ128 ዓመታት በፊት ከከፋ የወጣ የከፋ ነገስታት ዘውድና ዙፋን በህዝቡ እንዲጎበኝ እና በክብር እንዲመለስ ወደ ቀድሞ መቀመጫው በመጣበት ወቅት የሚከበር በዓል መሆኑ ይህንን በዓል ከሌሎች በዓል ልዩ ያደርገዋል። ይህን ቀደምት የከፋ ነገስታት ዘውድና ዙፋን ለጉብኝት መጥቶ እንዲመለስ ለበርካታ ጊዜያት ተጠይቆ ያልተሳካውን በዚህ ወቅት የፈቀደው የፌደራል መንግስት የአዲስ አበባ ዩኒቨርሲቲ ለዚህ ስኬት የተባበሩ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ የክልል የፌደራልና የከፋ ምክር ቤት የከፋ ባህል ምክር ቤት አመራር አካላትን እንድታመሰግኑ በአክብሮት እጠይቃለሁ። ከተማችንን ውብ ማራኪና ምቹ ለማድረግ እየሰራን ባለነው የመልሶ ማልማትና የኮሪደር ልማት ስራ የሁላችንም ድጋፍ እንደሚያስፈልገን እየገለጽ ለሁለተኛ ዙር የልማት ስራ የኮሪደር ልማት ስራ ከ124 ሚሊዮን ብር በላይ የሚገመት እና የመንገድ አካል የሆነውን ቤት ንብረታቸውን የልማቱ ባለቤት በመሆን ያለ ምንም ካሳ ክፍያ ላነሱ የከተማችን ነዋሪዎች ክብር እንድትሰጡ በአክብሮት እጠይቃለሁ። በስተመጨረሻም በዓሉ በሰላም እንዲጠናቀቅ ተገቢ ዝግጅትና ስምሪት በጸጥታ ዘርፉ በኩል ስለተጠናቀቀ የደህንነት ስጋት ሳይገባባችሁ በዓሉን እንድታከብሩ የገለጽኩ በከተማችን የሚኖራችሁ ቆይታ ያማረ የሰመረ እንዲሆንላችሁ እመኛለሁ። አመሰግናለሁ። ለከፍቾ ብሔር ዘመን መለወጫ በዓል በሰላም በጤና በአንድነት አደረሳችሁ። እንኳን ደህና መጣችሁ። ዞናችን በተፈጥሮ ሀብትና በብዝሃ ሕይወት የበለጸገ ስነ ምህዳራዊ ገጽታ ያለው ሰውና ተፈጥሮ ለዘመናት ተስማምቶ የሚኖርበት በዞናችን ከ138 በላይ የተፈጥሮ የባህልና ታሪካዊ ቱሪስት መዳረሻ ስፍራዎች ያሉት ጥንታዊ የነገፋ ነገስታት መካነ መቃብር፣ ጥንታዊ የከፋ መንግስት ጠላት መከላከያ ሂሪዮ የከፋ ነገስታት የንግስና ስፍራ ቦንጌ ሻምበቶ፣ እንደዚሁም ከዛሬ 500 ዓመት በፊት የተገነቡ ጥንታዊ አብያተ ቤተክርስቲያናት፣ ተንጎላ አብዱል ሰላም መስጂድ ስፍራዎች፣ ጉርጉቶ የእግዚአብሔር ድልድይ፣ ባርታ ፏፏቴ፣ ዳድመን ፍል ውሃ በዓለም አቀፍ ደረጃ እውቅና ተሰጥቶት በሀገራችን የመጀመሪያ የሆነ በዩኔስኮ የተመዘገበ የከፋ ባዮስፈር ሪዘርቭ ጥብቅ ደንና ሌሎች የቱሪስት መስህብ ስፍራዎች የያዘ ሲሆን ከመሆኑ ጋርም ተያይዞ የቱሪስት ፍሰት ወደ ዞናችን ከጊዜ ወደ ጊዜ እየጨመረ የሄደበትና እንደ ክልላችን ብሎም እንደ ሀገር በዓለም ልንታወቅ የምንችልበት
የሚዳሰስና የማይዳሰስ ቅርስና ቱባ ባህል ባለቤት መሆናችንን ተከትሎ ከመቼውም ጊዜ በላይ በየደረጃ ያለው የሚመለከተው አካላት በሙሉ በትኩረት በመስራት ውጤት በማስመዝገብ ዓለም እንዲያውቀን ተግተን መስራት የትውልድ አሻራ መጣል እንዳለብን በዞናችን ባህል ቱሪዝምና ስፖርት መምሪያ ስም ጥሬን አቀርባለሁ። ክቡራንና ክቡራት፣ የከፍቾ ብሔር ሉዓላዊ መንግስት በመሆን የራሱ የግዛት ድንበርና ባንዲራ የነበረው የራሱ ቋንቋ ያለው የማሽቀሮ የዘመን መለወጫ በዓልን ህዝቡ በነቂስ በመውጣት በሰላምና በአንድነት በፍቅር እንደ ሌሎቹ የኢትዮጵያ ብሔር ብሔረሰቦች ወጥቶ በየዓመቱ ያከብር እንደነበረ የታሪክ ድርሳናት፣ ምሁራን፣ የዕድሜ ጠገብ አዛውንቶች ያወሱናል። በየዓመቱ በንጉሱና ምክረቹ አስተባባሪነት የሚከበረውን የዘመን መለወጫ በዓል የወራፎችን አፈጻጸም በተገኙበት በመገምገም ጉድለቶችን በመለየት የተሻለ የፈጸሙትን በማትጋት ዝቅተኛ አፈጻጸም ያሳዩትን የማስተካከያ እርምጃ የሚወሰድበት የቀጣይ ዕቅድ ቀርቦ የሚጸድቅበት ትልቅ የመንግስት አሰራር ስርዓት ተከትሎ ንጉሱ የበዓሉን ማጠቃለያ ክረምትና በጋ የማይደርቀውን ሀውቶ የሚባል ሀረግ ህዝቡ ከያዘ በኋላ ንጉሱ አንዱን የሀረግ ጫፍ በመያዝ ይመርቁና በዓሉ ተጠናቆ ቡና የሚጠጣበት ምግብ የሚበላበት ስርዓት ያለው ነው። በዚህ መሰረት የከፍቾ ህዝብ ዛሬም ጥንት የነበረውን መሽቀሮ መንግስት የሰጠውን ነፃነት፣ የብሔር ብሔረሰብ እኩልነት፣ የቋንቋ የባህልና የእምነት መቻቻልና መከባበር መብትን በመጠቀም የከፋ ህዝብ መሽቀሮ በዓልን መልሶ በአብሮነት በማክበር የትውልድ ቅብብሎሽ በመፍጠር ታሪክ ባህልና ማንነት እየጎለበተ እንዲሄድ ይህ ትውልድ ትልቅ ሚና እየተጫወተ ይገኛል። በዚህ ታላቅና ትልቅ ደስታ ይሰማናል። ክቡራንና ክቡራት፣ የዘንድሮ መሽቀሮ በዓል ልዩ የሚያደርገው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ እጹብ ድንቅ በሆነ መንገድ ሁኔታ የተመረቀበት ማግስት ላይ የከፋ መሽቀሮ በዓል ማክበራችን ልዩ ድምቀትና ተደራራቢ ደስታ ፈጥሮንላል። ምን ይሄ ብቻ ለከፍቾ፣ ምን ይሄ ብቻ ለከፍቾ፣ ምን ይሄ ብቻ ለከፋ ማህበረሰብ ከ128 ዓመት በፊት የሄደው የከፋ ንጉሥ ዘውድና መቀመጫቸው የሀገር ቅርስ ሆኖ ከተቀመጠበት ከብሔራዊ ሙዚየም በመንግስት ፍቃድና ትብብር ወደ ቀየው በትውስት መጥቶ ህዝቡ እንዲያየው የተደረገበት ዓመት በመሆኑ የዘንድሮ መሽቀሮን በዓል ከፍ ያደርገዋል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ ያለን እያልኩኝ በዓሉ የሰላም፣ የጤና፣ የፍቅር፣ የአብሮነት ይሁን እያል ንግግሬን በዚህ አበቃለሁ። መልካም በዓል። አመሰግናለሁ። በዓሉ በጣም ውብ ነው። ከአመት አመት እያደገ አዳዲስ ነገሮችን ይዞ እየተከሰተ ያለ በዓል ነው። ከተጀመረበት ጊዜ ጀምሮ በየጊዜው አዳዲስ ነገሮች አሉት። ዘንድሮ ደግሞ አዲስ ነገሩ በጣም ልዩ የሚያደርገው ያው ሁለት መሰረታዊ ነገር አለ። አንደኛው የህዳሴ ግድብ በኢትዮጵያ ልጆች በኢትዮጵያ እጅ ተሰርቶ
ተገድቦ የተመረቀበት ጊዜ ነው። ሁለተኛው ለብዙ ዘመናት ወጥቶ የቆየው የንጉስ ዙፋን ዘውድ ወደ አገሩ ተመልሶ የጉዳዩ ባለቤት የጎበኘበት ያየበት በመሆኑ የዚህን በዓል ልዩ ያደርጋል ብዬ ነው የማስበው። በጣም በዓሉ ስናክብር እጅግ በጣም ደስተኛ ነኝ። ከዚህ ቀደምም ይህንን በዓል ከ1998 ዓ.ም ጀምሮ ለ15 ዓመታት ያህል ስናክብር መጥተናል። ይህኛውን ደግሞ የዘንድሮን በጣም ለየት የሚያደርገው የንጉሳችን መጎናጸፊያ እና መቀመጫ ከ128 ዓመት በኋላ ተመልሶ ወደዚህ በመምጣቱ ያን እያየን የምናከብርበት በዓል በመሆኑ እጅግ በጣም ለየት የሚያደርገውና ሁሉም የከፋ ዞን ሕዝብ ከየቦታው መጥቶ እዚህ ወንዱም ሴቱም ተደስቶ እያከበረ ያለበትና ድባቡንም ስንመለከተው እጅግ በጣም የሚያስደስት በመሆኑ ባህላችንን፣ ታሪካችንን፣ ቅርሳችንን የምናሳይበት በመሆኑ እጅግ በጣም ደስተኛ ነኝ። በዓሉም እጅግ በጣም ደማቅ ነው። እኔም በጣም ደስተኛ ነኝ። አመጣጤ ናቡ የሚባል ድርጅት ነበር የጋበዘንና ይሄ የዘመን መለወጫ የካፋ የዘመን መለወጫ ማሽቀሮ በዓል እንዳለ አውቃለሁኝ። 15ኛውን የካፋ ባዮስፌር ሪዘርቭ አድምቀን ልናከብር ልንነጋገር መጣን። እግረ መንገዱን ይህንንም አንድ ላይ የሚከበር ስለሆነ ብለን ነበር የመጣ ነው። እኔ ይህንን ያክል አንዳንዴ ሲለቀቅ ነው እንደዚህ የደመቀ በዓል እንደሆነ አልገባኝም ነበር። አንደኛ ታሪኩንም እንደሰማ ነው ከዚህ ከደን ጥበቃ ጋር ተያይዞ ድሮ በባህል ይተዳደሩ ስለነበረ ይሄ ካፋ ባዮስፌር የምንለው ደኑ ተጠብቆ እስካሁንም የደረሰው በዚህ ባህል እንደሆነ ቅድም ሲነገር ስሰማ በጣም ብዙ አናቃቸው፣ ግን በደንብ ደግሞ አውቀን የዓለም ሀብት የምናደርጋቸው ባህሎች እንዳሉን እየተሰማኝ ነው። እኔ በጣም ደስ ብሎኛል። እርግጥ እየጀመረ ነው፣ ገና ከጅማሬው ነው ደስ እያለኝ ያለው። እንግዲህ ከዚህ በላይ እኔ ምን አይነት ስሜት ሊፈጥርብኝ እንደሚችል አላውቅም። በጣም ሚናው በጣም ከባድ ነው። እንደዚህ አይነት ባህሉን ስታሳድግ ለፖለቲካ ስራም፣ ለኢኮኖሚያዊ ጉዳይም፣ ለማህበራዊ ጉዳይም መሰረት ይጥላል ማለት ብለን ነው የምንወስደው። ምክንያቱም መስተጋብሩን አስተሳስረህ ነው የምትሄደው። አሁን እነኚህ ፌስቲቫሉ ላይ ሲናይ በየወረዳ ነው የሚያልፉት። መስተጋብሩን የምታገኘው ያዘፋፈኑ፣ ያጨፋፈሩ፣ ትርኢቱ እንዴት ይመሳሰላል፣ እንዴት አንድ ነው የሚለውን ነገር በሰደንብ የምናየው ስለሆነ ይህንን አንድነትን እንዴት ማስቀጠል እንዳለብን በዚህ አደባባይ ላይ እንዲህ ሲከበር ትውልዱ ይረከባል፣ ያያል፣ ይመራመራል፣ ይጽፋል ብለን እናስባለን። ለወደፊቱ ተረካቢው ይህንን እያየ ማሳደግ የሚችልበት እድል ስለሚኖር እንደዚህ አይነት የአደባባይ በዓሎቹ በጣም ምርጥ ናቸው። ለኢኮኖሚያዊ ጉዳይም ለፖለቲካ ጉዳይም በዘርፈ ብዙ ነገሮች አሉትና በዛ ልክ መጠቀም የምንችልበት ነው ብዬ አስባለሁ። ያው የአንድ ብሔር ቋንቋም ባህልም ቅርስም እያደገ የሚሄደው በስራ ነው። ስለዚህ ሁሉም በዞናችን ያሉ ህዝቦች ባህላቸውን፣ ትርኢታቸውን፣ ቅርሳቸውን እያሳዩ ነው። ይህን ደግሞ የበለጠ ማጎልበት ይህንን ደግሞ በዓለም አቀፍ ደረጃ በዩኔስኮ እንዲመዘገብ የማድረግ ጉዳይ፣ ይህንን በጽሁፍ የመሰነድ ጉዳይ ከሁሉም ምሁራን የሚጠበቅ ከፖለቲከኛውም የሚጠበቅ ባህልን፣ ቅርስን የማስተዋወቅ ጉዳይ ከፖለቲካውም የሚጠበቅ ነው። በተለይ ደግሞ አሁን እኛ በዚህ መንግስት እንደ ብልጽግና መንግስት የብልጽግና መንግስትና የብልጽግና ፓርቲ ባህልን የማሳደግ ቅርስን የማስተዋወቅ የህዝብ ለህዝብ ግንኙነት የመፍጠር ተግባር ላይ በርካታ ስራዎችን እየሰራ ያለበት ደስ ስላለ እኛም እንደ ባለንበት ደረጃ በየፊናችን ይህን የማሳደግ የማጎልበት የበለጠ የማላቅ የማሳለጥ ተግባር ከሁላችንም የሚጠበቅ ተግባር ነውና የድርሻችንን ተወጥተን ይሄ ባህል ከወጣ ብሎ በደንብ እንዲጎለበት በደንብ እንዲታይ በአገር ደረጃ እውቅና እንዲያገኝ በዓለም አቀፍ ደረጃ እውቅና እንዲያገኝ በአፍሪካ ደረጃ እውቅና እንዲያገኝ ተመዝግቦ ደግሞ በየዓመቱ እንዲከበር የማድረግ ተግባር ላይ ሁላችንም የሚናችንን መወጣት መቻል አለብን የሚል ነገር ነው ያለኝ። አሁን የወላይታ ጊፋታ ኦልሬዲ አሁን ይመዘገባል አሁን ሰሞኑን ብለን እናስባለን። የሲዳማ ጨምባላላ ኦልሬዲ ተመዝግቧል። በርካታ ባህል አለን ገና አስመዝግበን ማንጨርሳቸው ብዙ ቱባ የሆኑ ኢትዮጵያንና የኢትዮጵያን ሕዝቦች የሚወክሉ
በጣም ኢትዮጵያን ከሚያዳምቁ በጣም በትልቁ መጠቀም ካለብን አንዱ እንዲህ ያሉ ባህሎችን በደንብ ማሳደግ ነው። አንደኛ ጦርነት እንዳይኖር እርስ በርሳችን እንድንተሳሰብ ችግሮችን በሰላማዊ መንገድ ለመፍታት እንዲህ ያሉ ባህሎች በጣም ጠቃሚ ስለሆኑ በባህሉ ባለቤቶች ዶክመንት እየተዘጋጀ የራሱ ፕሮሰስ አለው። በአንድ ጊዜ ሄዶ ስለፈለግና እንዲህ ስለማይመዘገብ ዶክመንት ተዘጋጅቶ ለሚመለከተው ይገባል። ከዚያ እኛ ግፊ እናደርጋለን ማለት እንከታተላለን። ሲመዘገብ እኛ ብቻ ይሄ ህዝብ ብቻ አይደለም የሚጠቀመው የዓለም ባህል ነው የሚሆነው። ዓለም ሁሉ ያውቀዋል። የቱሪዝም መዳረሻ እያሰፋን ስለምንሄድ እንደ ኢትዮጵያም እንደ አካባቢም እኔ እንደ ግሌም ደስ ስለሚል የራሴ ባህል ስለሆነ እኔ በጣም እንዲህ ባሉ ነገሮች ላይ አብረን ተባብረን እንሰራለን የሚል ሀሳብ ነው የሚኖረው። በቃ ለመላው የካፈቾ ህዝብ እንኳን ለማሽቀሬ ባሮ በሰላም በጤና አደረሰ። ዘመኑ የሰላም ይሁን ብዬ እመኛለሁ። አመሰግናለሁ። ልክ የሚሆነው ሁሉንም የካፋ ማህበረሰብና አጋሮቻችንን ወዳጆቻችንን እንኳን ለ2018 የመሽቀሬ ባሮ አደረሳችሁ እያልኩኝ ነገ ደግሞ ዛሬ በተለያዩ በፓናል ውይይት ትርኢት በማሳየት እያከበርን ነው። ነገ ደግሞ በአደባባይ ላይ የንጉሳዊ ስርዓት አስከትለን ንጉሳዊ ስርዓቱን ይዘን ሁሉም የከፋ ህዝብ ባለበት የምናከብረው ቦንጋ ሻምበቶላ አለ። ስለዚህ በተለመደው መንገድ ህዝባችንም እዛ ወጥቶ በዓሉን እንዲያከብር ንጉሳዊ ስርዓቱን እንዲያይ ለቀጣይ ትውልድ እንዴት ሊተላለፍ እንደሚችል እንዲያይ በተለይ ደግሞ ከኛ ተለይቶ የቆየ የንጉሱ መጎናጸፊያ የንጉሱ መቀመጫ የመጣ ስለሆነ ሁሉም ወጥቶ ታሪኩን ህፃኑም ትልቁም ትንሹም ወጥቶ ታሪኩን በፊት ይከበርበት የነበረውን የአሰራር ስርዓት ሁሉ ወጥቶ እንዲያይ ጥሬን አስተላልፋለሁ። በድጋሚ ለሁላችንም መልካም በዓል ይሆንልን። ከዘመን ዘመን ያሻገረን ፈጣሪ ይመስገን። ቀጣዩ ዓመት ለሁላችንም የሰላም፣ የደስታ፣ የብልጽግና፣ የመተሳሰብ፣ የፍቅር ይሁንልን የሚል ነገር ነው ያለኝ። አስተላለፍ የምፈልገው መልእክት እውነት ገና ዙሬ ገና አይቼ የምጨርሰው አይደለም። የኢትዮጵያን ባህልና ባህል ቅርስ ቱባ የሆነ ሀብት ያላት ሀገር እንደሆነች ነው የሚሰማን። ይሄ ብቻ ሳይሆን ከዚህ በላይ ሁሉ በርካታ ባህሎች አሉ። ይሄ አሁን የዘመን መለወጫ ነው። ሌሎች ባህሎች ገና እንትን ያላልናቸው ያልደረስናቸው ስላሉ እነዚያን ሁሉም ህዝብ የየራሱን ባህል በደንብ እንዲያሳድገው አንድ መልእክቴን አስተላልፋለሁ። ሁለተኛ በዚህ አጋጣሚ የካፋን ህዝብ እውነት ጠንካራ መሪ የነበራቸው ህዝቦች ናቸው። ንጉስ ጋኪሾሮቹን በደንብ አውቃቸዋለሁ በታሪክ በትምህርት እና የእሳቸውን ጀግንነት ምን ያህል ሌሎቹ ነገስታት ይፈሩ እንደነበርና አክሊላቸውን ጭምር እንዴት አድርገው ደብቀው እንደነበር በዚህ አጋጣሚ ዛሬ ይህንን ባህል አስመልክተው አመጣው እዚሁ ስለያየን ደግሞ ደስ ብሎኛል። እና ይህንን አይነት የራሱን ሀብት የኔ ሀብት ነው ብሎ ደን ጠብቆ ያቆየ ህዝቡ እንዳይነካ አንድም ኮሽ ሚል ጦርነት ሳይኖር በሰላም ህዝቡን ይዞ የሚኖር እርስ በርሱ ተሳስቦ ባህሉን አክብሮ የሚኖር ህዝብ ስለሆነ እንኳን አደረሳችሁ ማለት እፈልጋለሁ። በጣም አመሰግናለሁኝ። በርቱ ነው የምላቸው የካፋን ህዝብ። በዚህ አጋጣሚ ካፋን ብቻ ሳይሆን ጊፋታም እያከበሩ ናቸው። ቦሮ ሽናሻም ሰሞኑን ያከብራሉ። ሌሎችም የኢትዮጵያ ሲዳማ ጨምበላላም ኢሬቻም አሁን ሰሞኑን ይመጣሉና ሁሉም የኢትዮጵያ ህዝብ ለየራሱ በዓል እንኳን አደረሳችሁ ማለት እፈልጋለሁ። Yeah.
ለበዓላችን ደግሞ ድምቀት እንደሆኑ እያያችሁ ነው። እንግዲህ ለበዓላችን ደግሞ ድምቀት እንደሆኑ እያያችሁ ነው። እንግዲህ ጥበብ